ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ ዘሪቱ ከበደ ከእንዳለ ጌታ ከበደ ጋር መልቲ ሚዲያ ያደረገችው ቃለ መጠይቅ እንግዲህ በጻፈችው መጽሐፍ በተመለከተ በጣም ብዙ ውይይት ወይ ደግሞ ብዙ ጥያቄዎች እየጠየቃት ረጅም ሰዓት ቁጭ ብለው አውርተዋል እና እኔ ደግሞ እንግዲህ አንዳንዱ ነገሮችን ካወሩት ውስጥ አንስቼ እምላችሁ ይኖራል። አብራችሁን ቆዩ። ዘሪቱ ከበደ እንግዲህ 90ዎቹ ላይ ካሉ ሙዚቀኞች ሴት አርቲስቶችም ሆነ ወንዶች ጎልታ ታይታ የዘመኑ ናቂዎች የተረክስት ነበረች በሙዚቃዋ ማለት ነው። የተለያዩ አይዲያ ያላቸው ሙዚቃዎችን ነበረ ስትዘምር የነበረው ወይ ደግሞ ስትዘፍን የነበረው። ግጥሞቿ፣ ዜማዎቿና ድምጿም ያው እንግዲህ በጣም መረዋ ከሚባሉ ድምጽ ውስጥ የምትገኝ ነች። እጅግ የሚያምርና ተስረቅራቂ የሆነ ድምጽ ነው ያላት። ዘሪቱ እንግዲህ አንድ አልበም ካወጣች በኋላ የተለያዩ ነጠላ ዜማዎችን በማውጣት ከዛ በማስከተል ደግሞ ቀጥታ ወደ መንፈሳዊ ወይ ደግሞ ወደ ፕሮቴስታንት እምነት ነው ሄደችው እና ፕሮቴስታንት እምነት ከገባች በኋላ አንድ መዝሙር አውጥታለች፣ ሙሉ መዝሙር ማለት ነው። እሱን ካወጣች በኋላ ደግሞ ቀጥላ ህይወት ታሪኳን በተመለከተ መጽሐፍ አሳተማ ነበር። መጽሐፉ ላይ እንግዲህ በጣም ወጣ ያለ ከባህላችንም ወጣ ያለ እና መናገር የሌለባትን ነገሮች አካታለች በማለት በጣም ብዙ ወቀሳዎች ሲደርስባት ነበረ። እንግዲህ እንዳለ ጌታ መልቲ ሚዲያ ውስጥ ደግሞ ቁጭላ ይህንን ኢንተርቪው ስትደረግ ይህንን ጥያቄዎች የተለያዩ ጥያቄዎች ስትጠይቅ ነበረ። ተመልካቾችም እሱም ሲጠይቃት ነበረ። ይህንን እንግዲህ እሷ ምንድን ያለችው ካወራችሁ ውስጥ ወይ ደግሞ ከተጠየቀችው መሀል ላይ አባቷ በተመለከተ 90ዎቹ ላይ ከአወጣችው ሙዚቃ ላይ ለእናቴ ክፉ ባል ነበርክ ለኔ ደግሞ ደግ አባት የሚል አንድ ሙዚቃ ነበራት እና እሱ ሙዚቃ በተመለከተ አባትሽ ላይ አልፈረድሽበትም ወይ አባትሽን እውነት የምር እንደዛ ክፉ ባል ነበረ ወይ በማለት ጠይቋት ነበረ። እሷ ደግሞ በዛ ሰዓት እንግዲህ በዛች እድሜ እና በዛች እውቀቴ የተሰማኝን ነው የጻፍኩትም የዘፈንኩትም። እርግጥም አባቴ ክፉ ባል ስለነበረ ነው ያንን ያደረኩት። ምክንያቱም ካዩትና ከተሰማኝን ነው የጻፍኩት እና በአሁን ሰዓት ሆኜ ግን ሳየው ምናልባት ትንሽ ፈርጅበት ሊሆን ይችላል። ያኔ ግን እድሜም አመለካከቴም ሊሆን ይችላል። ግን ዞሮ ዞሮ ያላየሁትና ያልተሰማኝ ያልሰማሁትን ነገር አይደለም የዘፈንኩት ብላ ተናግራለች። በማስከተል ደግሞ እንግዲህ ከባለቤቷ ጋራ ከቀድሞ ባለቤቷ ጋራ ላቃቸው መንግስቱ ጋራ ጋብቻ ሲፈጽሙ እኔ ጥቁር ቀሚስ እሱ ደግሞ ነጭ ሱፍ እንዲለብስ ነበር ያደረግነው። ይሄ ረጅም የተባሉ ፕሮሰሶች ወይም ሰርጎች እነሱ ፕሮግራሞች አላደረግንም። ምክንያቱም እኛ ከባህሉም ከምንም ካለው ልምድ ለመውጣት ወይ ደግሞ አመፀኛ መሆን መታየት ስለፈለግን ያንን ያደረኩት ብላ ተናግራለች። አመፀኛም ነኝ ብዬ መጻፌ ላይ ጽፌያለሁኝ እና ብትሉኝም ነበርኩኝ። ምክንያቱም ለየት ያለ ነገሮች ነበር ማድረጉ ብላ ተናግራለች። እና በወቅቱ ጋብቻ በ21 ዓመቴ በመፈጸም ይሄ እና ስሜታዊ ሆኜ ፍቅርን ብቻ ነው እንግዲህ ምርኩዝ አድርጌ ወደ ትዳር የገባሁት። ያ ደግሞ ጎቶኛል። ስለ ትዳር ምንም የማውቀው ነገር አልነበረም። ትዳር የትልቅ ሰው መሆኑ የተረዳሁት ያኔ ነው። ብዙ ኃላፊነትና ብዙ ይሆን መንፈሳዊ ነገሮች አሉት እና ያንን ነገር አክብሮና ተከባብሮ መኖር ትልቅ ነበር። እኔ ግን አመፀኛ ነበርኩ ትዳሬም ላይ እና በዛ ምክንያት ነው እንግዲህ አሁንም ሆኜ ትዳሬን ፈትቼ ልጆችን እያሳደግኩ ያለሁት ሲንግል ማማ ሆኜ እያሳደግኩ ያለሁትም ለዛ ነው። ትዳር ላይ ስትገቡ ያው እንግዲህ እድሜያችሁ በደንብ ማስተዋል ያስፈልገዋል ማለት ነው። ወይ ደግሞ የትምህርት ስልጠና የጋብቻ ስነ ስልጠና መሰጠት አለበት እና ያንን ነው መሆን ያለበት ብላ እንዳስተያየት ተናግራለች። ሌላው እንግዲህ ምንድነው ሃይማኖቷ በተመለከተ ያው የፕሮቴስታንት እምነት ተከታይ የሆነችው እኔ ሙዚክ ስቱዲዮ ውስጥ እያለሁኝ ከነ ኤልያስ መልካ በነበርኩበት ሰዓት የትኛውም ሃይማኖት ትክክል ነው ብለን አያምንም ነበር ኤልያስ መልካ። እኛም ያንን ነበረ የምንከተለው። ሁሉም የራሳቸው ችግር አለባቸው። ፕሮቴስታንቱም፣ ኦርቶዶክስም፣ ካቶሊክም ሁሉም እምነቶች የራሳቸው ችግር አለባቸው። ስለዚህ እኛ ትሩዝ እውነቱን መፈለግ አለብን የሚል አመለካከትና አቋም ነበረን። ያ ደግሞ ዞሮ ዞሮ ጠቅሞኛል፣ ብዙ ነገሮች እንዳውቅ ረድቶኛል ብላ ተናግራለች። እና ሌላው ደግሞ ይሄ አንድ ጊዜ መድረክ ላይ የዘፈነች ዲጄ አምቡሌ ክፈትላቸው ብለሽ ወርደሻል እና ያንን ነገር የተናገርሽው የምርም ነው ወይ? አሁን በዛት የተሰማኝ ነው ያደረኩት፣ ግን ያ ለኔ ትልቅ ማንቂያ ደወል ነበረ። አሁን ያወቅኩት ኢየሱስ ክርስቶስ እንዳውቀው የረዳኝ ያኔ ነው። ምክንያቱም በጣም ስትወደስ፣ በጣም ስትደነቅ፣ በጣም ስትከበር የነበረች ሴት በአንድ ጊዜ የተለያየ አስተያየትና የተለያየ
የውርጅብኞች ሲደርስባት በቀጥታ ሄጄ መጽሐፍ ቅዱስ እንዳነበረቱኛል። ስለዚህ ያ ነገር ማንቂያ ይሆናልና አልጠላውም እንደዛ በማድረግ ብላ ተናግራለች። ሌላው ሃይማኖቴን በተመለከተ ደግሞ ወደ ፕሮቴስታንት እምነት ስገባ እኔ የየትኛው እምነት ተከታይ አልነበርኩም፣ የኦርቶዶክስም የካቶሊክም የፕሮቴስታንት በማለት ተናግራለች። እና የትኛው እምነት ተከታይ አልነበርኩም፣ የራሴ አምላኪ ነበርኩ። ራሴን ነበር የማዳምጠው፣ ራሴ መሰለኝን ነበር የማደርገው እንጂ ካቶሊክ፣ ፕሮቴስታንት ወይ ደግሞ ኦርቶዶክስ የትኛውም ሃይማኖት ተከታይ አልነበርኩም። እና ቀጥታ ወደ ኢየሱስ ማምለክ ወይ ደግሞ ኢየሱስን መፈለግ ነው የሄድኩት በማለት ተናግራለች። እንግዲህ ከኦርቶዶክስ ቤተክርስቲያን ወጥታ ወደ ፕሮቴስታንት እምነት ሄደች የሚመስልን ሰዎች አለን፣ ያው እንዳልሆነ ተናግራለች ማለት ነው። እና በዛ ሁኔታ ላይ ሆና የተለያዩ ጥያቄዎችም ቀርበውላታል። እና አንደኛው ምን አላት ከታዳሚዎች ውስጥ ምንድነው አሁን አንቺ የጻፍሽው መጽሐፍ በተመለከተ ሌሎች ተከታዮችሽ ያንቺን አርአያ እንዲከተሉ አያደርጋቸውም ወይ ደግሞ አንቺ ላይ እነሱ ላይ ተጽዕኖ አይፈጥርባቸውም ወይ ይህንን ነገር በመጻፍሽ? ማለት ያው ሞር ኦፍ እንዳለ ማለት ይቻላል። ሞር ኦፍም ሳይሆን ኦል ኦፍ ማለት ይቻላል። የራሷን ፐርሰናል የሆነ ላይፏ መጻፍ የሌለበትም መናገር የሌለባትም ነገር ነው የጻፈችው። እንደውም ይህንን በተመለከተ ጋዜጠኛው እንዳለ ጌታም ጠይቋት ነበረ። ሌሎቹ ይህንን አውጪ ይህንን ቀንሽ ብሎ አስተያየት የሰጠች ሰው ነበር መስላት ነበሩ። ግን እኔ በጣም ብዙ ጊዜ አንድ ነገር ሳደርግ ራሴን ነው ማዳምጠው፣ ራሴን ሰማለሁኝ። ይሆናል ብዬ ካሰብኩና ካመንኩበት ኢየሱስ ክርስቶስን አማክራለሁኝ፣ ከሱ ጋር ወያይበታለሁ። ከዛ በኋላ ግን አደርገዋለሁ እና ያው ራሴን ነው የምሰማው፣ ማንንም አልሰማም ማለቷ ነው። እና እኔ ካመንኩበት ያው ስላመንኩበት ነው የጻፍኩት እና አንዳንድ ነገሮችም ለመስተካከል ሞክራል መጽሐፉ ላይ ብላለች። እና ያኛውም ከታዳሚዎች ከጠየቃት ውስጥ እንግዲህ የመለሰችው ምንድነው እኔ ይሄ መጽሐፍ የጻፍኩት እንደኔ አይነቶቹ በኔ ዙሪያ ያሉት እንደኔ አይነት ህይወት ያሳለፉ ሰዎች አለሁላችሁ፣ እናንተ ብቻችሁ አይደላችሁም ለማለት ነው እንጂ ሁሉንም ያካትታል ማለት ሁሉም ሰው ያካትታል ማለት አይደለም። እንግዲህ ሊስማማው የሚችለው ሊወደው የሚችለው ነገር ሰው ካለ ሊወደው ይችላል፣ ካልሆነም ግን እንግዲህ አልወደደውም ነው። ያው ብዙ ጊዜ እንግዲህ ዘሪቷ ከበደ የምናውቃት እሷ የመሰራትን የፈለገችው ነገር ከማድረግ ወደ ኋላ የምትል አይደለችም። በጣም ኮንፊደንሷ ጥግ ድረስ ነው። ያንን ነው የምታደርገው፣ የተሰማትን ነው የምታደርገው፣ የተሰማትን ነው የምትጽፈው፣ የተሰማትን ነው የምትዘፍነው። እና አሁንም እያደረገችው ያለችው ነገር ቢኖር ይሄ ነው። እና ይሄን ይመስላል እንግዲህ እኔ ለማየት የሞከርኩት። እንግዲህ እኛ የዘሪቱ ከበደ አድናቂ ወዳጅ ነኝ። እኔ በጣም ማደንቃት በጣም የምወዳት ሙዚቃዎቿ በተለይ በጣም ኢንስፓየር የሚያደርግ እኔ የምጥለው አንድ ሙዚቃ የለኝም። የሷ ዘፈኖች በወጣ ቁጥር ተከታትዬ ስሰማና ሳዳምጥ የነበረች ነኝ። ዘሪቱ እጅግ በጣም የምንወዳት አርቲስት ነበረች። እንግዲህ አሁን ዘማሪ ብትሆንም እንግዲህ መልካም እድልን እንመኝልሻለን ዘሪቱ። ቻው ቻው። ፕሮግራሚን ይመስላል። አመሰግናለሁ። ቻው ቻው። ሰብስክራይብ ላይክ አርጉልኝ። አመሰግናለሁ። ቻው ቻው።